ስም ማን ልበል? እንዳለማ እንዳለ ተሬሳ። ሰሞኑን ፎቶ ለቅቄ ነበረ ቲክቶክ ላይ። እስቲ ያጋጠመን ነገር ያለውን ነገር ለተመልካቾቼ ንገራቸው። እኔማ ወጥ ቦታ ነው የሰራው። ጉርጋድ ላይ ጉርጋድ ውስጥ ገብተን እየሰራን ያለ እዛው ላይ ደግሞ ውስጥ ሶፍት ሆነን የገባን እየሰራን ያለ እነሱ ላይ ወደቀበትና እነሱ ላናሳ ብዬ ወደዛ ሲል እኔም ጨመረኝ ነው። እነሱም ተደፍነዋል። በቃ እንዳለ ብሎ አርፉ ማለት ነው። እነሱም ከተሸፈነ በኋላ እነሱ ብዙ የተጎዳ ሰው ነበር። ሁለት ሰው ሞቷል። ሁለት ሰው ሞቷል። አዎ ከኔ ጋር ነበር። እሺ አሁን አንተ እግር ምንድነው? ምን ደረጃ ነው ያለው? አሁን በቃ ዛሬው ነው ጉርጋድ አለ። ጉርጋድ ውስጥ የነበረው መስመር ማለት ነው መስመር አለ። እሱ ደግሞ ወደ 3 ሜትር መሆኑ ከ37 ገብተን 37 ሜትር ብላ ደግሞ ወደ ኪሱ 10 ሜትር ነው። ከዛው ደግሞ ወደ ኪሱ ለሜትር ሞዶ በ4 ሜትር ነው የሚሄድም በታች አለ። ያ ድንጋይ ወደ ላይ ሲመራ ወገቤ ላይ ነው መጣው። እዚሁ ላይ ነው እዚህ ላይ ሲመጣ ወገቤ እዚህ ላይ ሲመጣ እዚህ ላይ መጣ። እዛ ጉርጋድ ላይ መጣ። ዘላይ ጥሎኝ በቃ ዛው ቀረው። እሺ አሁን ምን ተባለ? አሁን ሪፈር ወደ ሰንሰላኮ ሪፈር አሁን ዶክተሩ ያለው በቃ ኦፕሬሽን ካልሆነ ይሄ አይደለም። እኔ ደግሞ ብር የለኝም። ቤተሰቦቼ ሁሉም እናቴም ያግዘው እኔን ነው። ሰው የለኝም እያልኩ በቃ እንደፈለግ ካሉ እናደርገው ነገር የለም። እኔ የሚያውቀው ይሄ ብቻው ነው። እሺ አሁን የኔ ቤተሰቦች የቲክቶክ ቤተሰቦቼ እንዲረዱ ጠይቃለሁና አካውንት ቁጥር እንዴት ነው አስከፍታል? ያው እዛም መታወቂያም እዛም ነው የጠፋው። ከኪሱ ጊዜ ላይ ነው መታወቂያ ያው አካውንቱ የነበረው እዛ ላይ ሁሉም እዛ ነገር በፓንት ብቻ ነው ያወጣው ከጉርጋድ ማለት ነው። እዛ ከወጣው ወደዚህ ሆስፒታል ነው የደረሰው። እዚህ ሆስፒታል ላይ ሁለተኛ ወር ምናምን ሁለተኛ ወር ጀምራል። አሁን በፋይዳ ምክንያት ነው የቆየብህ አሁን አካውንቱ? አዎ እዛ ሂደን ጠይቀን ነበር። ያው ዲጂታሉ በእንትን ተነስቼ ነበር። ዲጂታሉ ደግሞ እስከሚደርስ አንሰጥም አሉ። ብቻው አካውንቱ ነው የኔ ያለው። ኦኬ ስለዚህ አካውንቱ እስኪከፈት ድረስ ቤተሰቦች ይጠብቁ ማለት ነው። አንተስ እንዴት ነው? እስከመቼ ድረስ ነው መድረስ ያለብህ እግርህ? በቃ ያው እስከ ብር ስለሆነ ብር ማለት ደግሞ ለኔ በጣም ከብደኛል። 100,000 በላይ ነው የምጠይቀው አለኝ ሕክምና ዶክተር። ደነገጥ ተስፋ ቆረጥ የት አመጣዋለሁ? እንኳን ድጋፍ ወረቀት የሰጡኝ ራሱ ጓደኛ የለም ሂዶ ይጀብረው የሚለምን እና ትንሽ ዛገቱም ለመሆን መሄድ አልችልም። ራሴ መንቀሳቀስ ነው ማለት ምን ላድርግ ልዬ በቃ ተስፋ ቆርጫለሁ። በቃ እንዲህ ሆኜ ቀርቻለሁ። ለጊዜው አሁን ሌላ አካውንት የለም? የሚቀርብ ሰው ዘመድ ወይ ጓደኛ ምናምን የለም ሊያሳክም የሚችል? ምንም። ስለዚህ ያለው አማራጭ አንተ አካውንት እስኪከፈት ድረስ መጠበቅ ነው። አዎ እሱን እየጠበቅኩ ነው ያለ። እሺ ቤተሰቦቼ እንደምታዩት ይሄ ግለሰብ እግሩ እንደዚህ ተጎድቶ ነው ያለው። ከ100,000 ብር በላይ ተጠይቋል። ከቆየ እንግዲህ እግሩ ሊበላሽ ነው ማለት ነው። ስለዚህ ያላችሁን እንግስቲ ያለው እንግዲህ አሶሳ ሆስፒታል ግቢ ውስጥ ነው። አካውንት እስኪከፈት ድረስ ያላችሁ በቅርበት ያላችሁ እንግዲህ ብትረዱት ጥሩ ነው። አመሰግናለሁ። የምትለው ነገር አለ? በቃ አመሰግናለሁ። የምለው ጠብቀው ላይ ሁሉም ነው የሚድነው። ሁሉም የሚያስበው ማለት ደግሞ ሰው በሰው ነው የሚኖረው። ይኑሩልኝ ነው የምለው። ሌላ አመሰግናለሁ።